እኔ ግን ከሀበሻ ወንድ ጋር ከምነው ከፈረንጅ ዶሮ ጋር ብኖር ይሻለኛል። የምርሽን እኮ ነው። ጥሬ እየበሉ ከፈረንጅ ዶሮ ጋር መኖር ይሻላል። ሄሎ እንቅፋት አጀሙ ያበደ መላ ተገኝቷል። ምን እሺ ነው የዛሬ ለየት የሚያደርጉ ማለት ነው። መጣን በቃ መጣን። ወዴት ነው? 5 ደቂቃ ብቻ መጣን። ቆይ እንቅፋት ግን ምንድን ነው ያለ? የዛሬው ለየት ያለ ነው ብሎ ፏ ብለን መውጣት አለብን። ፏ ከዛማ እንደው ምኞቴ ቢሆንልኝ ዜጋ ወንድ አግብቶ ነበር እየተንከባከቡ መኖር። አሚን አሚን የኔ ቆንጆ። እዚህ ነው ያለኝ እንግባ። የደቡብ አፍሪካን የባህል ምግብ አምጪልኝ እያለች ነው። የለሽም? ኧረ በእናትህ እዚህ ጋር በጣም እያስጨነቀኝ ነው። እሺ እኔ የት ሂጅ ላዝናናው? ጸሎታችን ሳይሰምር አይቀርም። ለተነሽኝ ሃይ እርዳታ ሳያስፈልጋችሁ አይቀርም። እኛ አሪፍ ቦታዎችን እናውቃለን። ገላግላችኝ። ቁጭ በሉ። ባይገርማችሁ እሱ የተለያዩ ቋንቋዎችን ነው የሚያውቀው። ስቀልድ መሰለሽ? ባይ ዘ ዌይ ቆንጆዬ ነው በልልኝ። ስፔን ኖ ዳንስ ዊዛውት ዩ ማይ ፍሬንድስ ኦኬ ያ በጣም ነው የማመሰግነው እያላችሁ። ሰር what is your name? አስማት ዋንግ ወይ ጉዴ አልነገርኳችሁም? ብዙ አይነት ቋንቋዎችን እኮ ነው የሚችለው። ቦታውን ቀይረን መኪና ያዛችሁ? አልያዝንም እኮ ስልክህን ስጠኝና ራይድ እንጥራ። ሶሪ ጓደኛዬ ቆየችብኝ፣ መጣሁ። እሺ አንተ ስልክህን ይዘው ሄዶ ቢሆንስ? ያመጡታል። እንዴት እንዳየችኝ አላያትም እንዴ? አንተ ደግሞ ይመጣሉ። ጠብቅ። ጥፍጥሬ ወስደውታል። ስልኬን ተስፋ ቁረጥ። አሁን እኮ ነው የሚነቃው። ባባከለ ብሎስ ነው ከኔ ማግኘት ካቃተሽ ለብተሽ እንደኔ ወይም ከላ ልምበላ እኔ ግን አንቺ ስል